ዘይኑ እስኪ ስለ ጫት ምን ታወራለህ? ምን ትላለህ? ሐሳብ እስኪ ስለ ጫት ጫት የሸርሙጣ ነው ታውቃለህ? ከብት ነው መሀይም ነው ጫት ከብት ጋር ይዋላል። ወላሂ ለህዝብ መሀይም ነው። አንደኛ ከስንት ነገር እንደመጣ ታውቃለህ? ወላሂ አንደኛ ከፕሮቶኮል ከህይወት ከቤት ከማንነት ወጥቷ ከብዙ ነገር ያደርጋል ጫት። ለምሳሌ እኔ በራሴ ልንገር ጫት ስቅምና ሳልቅም አንድ አይደለም። ለቤት ይራሱ ወጥቷል። ለልጆች ጊዜ አይኖርም፣ ለሚስት ጊዜ አይኖርም። ኦኬ ነካ ነካ ያደርጋል። አንደኛ ደግሞ ምን አለ መሰለህ? እሺ ለልጅ ለሚስት ጊዜ ያሰጠው ያ ማለት ጫት አይሆንም ማለት ነው። ቢያንስ ለሚስት ለልጆች ለቤት ጥሩ መሆን አለ። ጫት ካልቃሙ ግን ያ ይሆናል። ጫት ካልቃሙ ጊዜ ይኖራል ማለት ነው። ጊዜ ከሌለ ደግሞ አንደኛ ጫት ስንስቅም ወጪውን የዛን አለ ነው ቷላ አንደኛ ለምሳሌ ካልቃም ወጪ ይቀንሳል። ለጫት 450 ዶላር ይችላል። ለቤት ወጪ ግን ወይ 100 ብር ነው ለመቶ ነው ወጣኝ ነው። ይሄ ፌር አይደለም፣ አይሆንም። ጓደኛዬ አመሰግናለሁ። እኔም በጣም አመሰግናለሁ።